ሴቭ ማድረግ ይችላል። ጤናውን በተለይ ዋናው ጤና ነው። ጤናውን ሴቭ ማድረግ፣ ጤናውን መጠበቅ፣ ጤናውን መቆጣጠር ይችላል። ገንዘቡ ሳይሆን ጤናውን መቆጣጠር ይችላል። ዋናው ጤናውን ይጠብቃል። ውፍረት አይመጣም። እንደፈለገ ይንቀሳቀሳል። ውጭ የታሸጉ ምግቦች ግን ለወዲያው ይጣፍጣሉ፣ ግን በጣም ትልቅ አደጋ አለው። ትልቅ አደጋ አለው። በተለይ እንደዚህ አስቸጋሪ ነው። ቤት አይናችን እያየን ኢቭን አገር ቤት እንኳን አሁን የእጄ 2 ዓመት ነው የቆየው በስራ ምክንያት እና እንደዚህ ስራው ልበላ ሲሄድ እንኳን የሚጠቀሙት ዘይት ያውቃሉ። ይሄ ጀሪካኑ የረጋው የቆየው ለወዲያው ይጣፍጣል፣ ግን በኋላ ሳይድ ኢፌክት አለው እና አንዳንድ ጊዜ በጣም ውሃ ሳጠጣ አመሽና መስራት ሲያቅተኝ እጄ ሬስቶራንት በላ ነበረ። በጣም ድክም ይለኛል። ቀን እዚያ ጠጠሩን፣ ሲሚንቶውን፣ አሸዋውን፣ ፌሮውን ምንም የማይባል ነገር የለም። ቡልኬቱ ምናምን ሲባል በዚያ ላይ ደግሞ አንዳንድ ዕቃ ስለሚጠፋ ማታ ደግሞ ሲሰራ የዋለው በደንብ በስነ ስርዓት ውሃ ካልጠጣ ጥሎ መሄድ ደግሞ ሰራተኛ አይታመንም እና ሲረበኝ ሂጄ በላ ነበር። ለአንድ ቀን እራት የማወጣው ገንዘብ ቤት ባዘጋጅበት ለ4-5 ቀን ይሆነኛል። እዚያ ቤላ ጤናዬ ማለት ነው። አሁን ቤቴ ስሰራ ውጭ ላይ አሁን $10 አውጥቼ በአንድ ጊዜ የምበላው ከሆነ $10 ማቴሪያል ግን ቤት አውጥቼ ማምጥቼ ባዘጋጅ 3 ቀን አልጨርሰውም። ራሱ 3 ቀን አልጨርሰውም። እና በተቻለ መጠን ራስን መጠበቅ ያስፈልጋል። ጤናችሁን ጠብቁ። ዋናው ጤናችሁን። ገንዘብ ኦኬ፣ ጤና ካለ ይመጣል። ኦኬ፣ ገንዘብ ጤና ካለ ይመጣል። ግን ዋናው የፈለገ ውጭ ላይ አትብሉ። ሽሮም ቢሆን ብዙ ሽሮ ነው አይቻለሁ፣ እየተነፋ 2-3 ጊዜ እየተነፋ ማለት ነው የሚሰራ። 2-3 ጊዜ እየተነፋ የሆነ ቆሻሻ እየተደፋ እንደገና እሱ ይሰራልና ሰራተኛ እሱን ይበላል። ያ ጥሩ አይደለም። አይቻለሁ ብዙ ቦታ ስፔሻሊ ባክሆም ምንድን አገር ቤት እና ማንም የሆነ ስፕራይት እንኳን አዝዤ ስጠጣ ስፕራይቱ አምጥቼ ከአንገቱ ላይ ጽሑፍ አለውና ኤክስፓየር ዴቱን ሳየው 2021 ይላለኝ። እኔ ያዘዝኩት 2023 ነው። እኔ እንጠጣ ያዘዝኩት በ2023 ነው። ኤክስፓየር ዴቱ ያለፈው ግን በ2020 ነው 21 ነው። እና እዚያም በኋላ እኔ ምን አገባኝ ምናምን ያልጠጣሁትም ደፍቼ ለሱ ግን አሳየሁት። ለምን ይህን ትሸጣለህ? አየው ዓመተ ምህረቱ ምናምን አልኩት። በተለይ ጁስ አስቸጋሪ ነው። በተለይ ጁስ ነክ አስቸጋሪ ነውና ያለው ሁኔታ ስለሆነ ለዚያ ነው። ታንኪዩ፣ አመሰግናለሁ። አሁን እንብላ።